በኔትወርክ ውስጥ ቪላንን ወይንም ቨርቹዋል ሎካል ኤሪያ ኔትወርክን መጠቀም አጠቃላይ የኔትወርክ ኢንፍራስትራክቸር ፐርፎርማንስና ሴኩሪቲ ለማሻሻል አስፈላጊ ነው። ለኔትወርክና ሴኩሪቲ ፕሮፌሽናሎች ቪላንን መረዳት በኢንተርፕራይዝ ኔትወርኪንግ፣ በዳታ ሴንተር፣ በሳይበር ሴኩሪቲ እና በክላውድ ኢንፍራስትራክቸር ውስጥ ወሳኝ ሚና ያለው መሰረታዊ ክህሎት ነው። ይህንን ቻፕተር የምንጀምረው ስለ ቪላን ጠንካራና መሰረታዊ ግንዛቤ እንዲኖራችሁ በሚረዱ ጽንሰ ሐሳቦች ነው። ፍላት ኔትወርክ ኢንፍራስትራክቸርንና ስዊችድ ኔትወርክ ኢንፍራስትራክቸርን በማነጻጸር የቪላንን ጠቀሜታና አስፈላጊነት ትረዳላችሁ። ቪላን ከአይፒ ሰብኔት ጋር እንዴት እንደሚዛመድና አንድ ላይም እንዴት እንደሚሰሩም ትረዳላችሁ። እንዲሁም ስለ ቪላን ቁጥሮች ወይንም ቪላን አይዲዎች የምናይ ይሆናል። ቀጥለን የኔትወርኪንግ ላብ ኢንቫይሮንመንቱን እናዘጋጃለን። ሲስኮ ፓኬት ትሬሰር የተሰኘውን ሲሙሌሽን ቱል ከኢንተርኔት ላይ ዳውንሎድ በማድረግ ኮምፒውተራችን ላይ እንጭነዋለን። ስዊች የተባለውንም ኔትወርክ ዲቫይስ ኮንፊገር ማድረግ ከመጀመራችን በፊት የተለያዩ የሲስኮ አይኦኤስ ዩዘር ሞዶችን የምትረዱ ይሆናል። ከዚያ ስዊች ላይ ኮማንድ ላይን ኢንተርፌስን በመጠቀም ቪላኖችን እንፈጥራለን ወይንም ኮንፊገር እናደርጋለን። ስለተለያዩ የሌየር ቱ ስዊች ፖርት አይነቶች ትረዳላችሁ። የስዊች ፖርቶችን አክሰስ ፖርት አድርጎ ኮንፊገር በማድረግ እንዴት የቪላን አባል እንደምናደርጋቸው በተግባር እያያችሁ ኮንፊገር ታደርጋላችሁ። እንዲሁም ስዊቾች እንዴት ማክ አድሬስ ቴብል እንደሚፈጥሩና ማኔጅ እንደሚያደርጉ በተግባር በማየት ትረዳላችሁ። በማስከተል ስለ ቪላን ትራንኪንግ እና ከዛ ጋርም በጣም ስለሚገናኙ ወሳኝ ሐሳቦች በዝርዝር የምናይ ይሆናል። ይህም ከአንድ በላይ ወይንም በብዙ ስዊቾች መካከል ቪላኖች እንዴት 802.1q ኢንካፕሱሌሽን በመጠቀም ኮሙኒኬት እንደሚያደርጉ ከተረዳችሁ በኋላ በተግባር አብረን ደግሞ ኮንፊገር እያደረግን እናያለን። ኔቲቭ ቪላን ምን እንደሆነ እንዴትስ በትክክል ኮንፊገር እንደሚደረግ የምታዩና አብረንም ፓኬት ትሬሰር ላይ ኮንፊገር የምናደርግ ይሆናል። በስዊቾች መካከል ዳይናሚክ ትራንኪንግ ኔጎሺዬሽን ወይንም ዲቲፒ እንዴት እንደሚሰራ ከተረዳችሁ በኋላ ፓኬት ትሬሰር ላይ አብረን ኮንፊገር እናደርጋለን። በስዊች ትራንክ ፖርት ላይ ቪላን ሜምበርሺፕን ኮንፊገር እናደርጋለን ወይንም ትራንክ አላውድ ቪላን ሊስት እና ትራንክ ሪሙቭ ቪላን ሊስትን ኮንፊገር እናደርጋለን። እንዲሁም ስለ አንኖውን ዩኒካስት ትራንስሚሽን እና አንኖውን መልቲካስት ትራንስሚሽን ጊዜ ወስጄ በደንብ የማሳይና የማስረዳ ይሆናል። ይህ ቻፕተር አጠቃላይ 22 ሌሰኖችን ወይንም ቪዲዮዎችን የያዘ ሲሆን ኮምፒውተራችሁ ላይ በቀላሉ ልትሰሯቸውና ልትለማመዷቸው የምትችሏቸው 11 የሲስኮ ፓኬት ትሬሰር ላቦችንም አካቷል። ይህንን ትሬኒንግ ለማጠናቀቅ የሚፈጀው 4 ሰዓት ከ16 ደቂቃ ነው። ይህንን ትሬኒንግ ስትጨርሱ ቪላኖች እንዴት የኔትወርክን ኤፊሽንሲ፣ ሴኩሪቲ እና ስኬሌቢሊቲ እንደሚያሻሽሉ ትረዳላችሁ። ስዊቾች ላይ ቪላኖችን እንዴት ኮንፊገር፣ ማኔጅ እና ትራብልሹት እንደምታደርጉ ታውቃላችሁ። በተጨማሪም ሲስኮ ፓኬት ትሬሰር ላይ የምትሰሯቸው ላቦች ለትክክለኛ ኔትወርክ ኢንቫይሮንመንት የሚያዘጋጃችሁና ተግባራዊ ክህሎት የሚሰጣችሁ ይሆናል። በዚህ ኮርስ ጥሩ ልምድና ዕውቀት እንደምታገኙ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።